ለአርሰናል ክለብ ሰንጋበሬና በወላይትኛ ቋንቋ ሙዚቃ ተሰራለት። የአርሰናል ደጋፊዎች ለዋንጫው ድግስ ሰንጋ ጥለዋል። የለንደኑ መድፈኞቹ አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ ስላነሳ የወላይታ ዞን ያረካ ከተማ አስተዳደር የአርሰናል ደጋፊዎች ለየት ያለና ደማቅ የድጋፍ መግለጫ ይዘው ብቅ ብለዋል። ያረካ ከተማ መድፈኞቹ ለዋንጫው ማብሰሪያ የሚሆን በ200 ሺህ ብር እጅግ ግዙፍና ምርጥ ሰንጋ መግዛታቸውን በይፋ አስታውቀዋል። ነገ በዓላችን ነው፣ ድሉን የምናከብረው በጋራ ነው ያሉት ደጋፊዎች ለአርሰናል ክለብ በወላይተኛ ቋንቋ የሰሩለት ልዩ አነቃቂ ሙዚቃ ድባቡን ይበልጥ አድምቆታል። ቪዲዮው ቲጂ ላይ አለ። ይህ በኢትዮጵያ የስፖርት ቤተሰብ ዘንድ ትልቅ መነጋገሪያ የሆነው የደስታ መግለጫና የሰንጋርድ ፕሮግራም ነገ ባረካ ከተማ በድምቀት የሚከናወን በመሆኑ ባረካ ከተማና በዙሪያው የምትገኙ አርሰናል ደጋፊዎች በሙሉ በመገኘት የዚህ ታሪካዊ ደስታ ተጋሪ እንድትሆኑ አዘጋጆቹ ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር ግንቦት 15 2004 ልክ በዛሬዋ ቀን ከ22 ዓመት በፊት አርሰናል አንድም ጨዋታ ሳይሸነፍ መድፈኛው ታላቁ የፕሪሚየር ሊግ ዋንጫን አሸነፈ። ያኔ በመጨረሻው ቀን በጠባቧ ሃይቡሪ አርሰናል ሌስተርን 2-1 በኦነሪና በቬራ ጎሎች በማሸነፍ የማይረሳውን ገድል ፈጸመ። የሰሜን ለንደኑ ገናና ነገ ግንቦት 16 2026 ሲበዛ የተናፈቀው ዋንጫን ከ22 ዓመታት በኋላ በክብር ያነሳል። የኢንቪዚብል አሻራን በሱፐር ማይክ አርቴታም የመድፎ ወርቃማው አዲስ ትውልድ ይገለጣል። ዋንስ የገነር ኦሎይስ የገነር የድል ታሪክ አዲስ ምዕራፍ እንደገና ከኖርዝ ለንደን ፎርኤቨር ዋትኤቨር ዘ ዌዘር ይደምቃል። በማስተሩ ፔፕ ጋርዲዮላ የእንግሊዝ እግር ኳስ አብዮት ማጠቃለያ የስንብት ዘመን የገናናው ሊግ የእንግሊዝ ፕሪሚየር ሊግ አዲሱ ንጉስ መድፈኛው አርሰናልም ሆኗል። ፕሪሚየር ሊጉ የዓመቱ ኮከቡን ተጫዋች መርጧል። ስሙም ብሩኖ ፈርናንዴዝ ይባላል። ነጭናጫው የኳስ አርቲስት ነው። ኦ ብሩኖ የመድፉ ንጉስ ቲሪ ዳንኤል ኦነሪን ጨምሮ በርካቶችን ያስማማው የኮከብነት ምርጫም ከቻምፒዮኑ መድፈኛ ታታሪ ኮከብ ደክላን ራይስ በላይ ለውጤታማ የውድድር ዓመቱ ብቃቱ የኮከብነት ማዕረጉን ወስዷል። ይህ አንዳንድ ጊዜ ዋንጫ ካሸነፉ ቡድኖች ውጪ ኮከቦች ሊመረጡ እንደሚችሉ ማሳያ ሊሆን የሚችለው የቡርኖ ዩናይትድ ታላቁ የግል ሽልማት ነው። ታላቁ የእግር ኳስ ጥበበኛ ክርስቲያኖ ሮናልዶ አሁን የቀረው አንድ ነገር ብቻ ነው። አንድ ነገር ያለ እርሱ በሳውዲ አረቢያ ሀገራቸው እግር ኳስ መኖሩን ራሳቸው የሆየር ኢዝሜሲ የሳውዲ የእግር ኳስ ቤተሰቦች ጠንቅቀው ማወቃቸውን እጠራጠራለሁ ይላል ጸሐፊው። እርሱ ለሳውዲ እግር ኳስ ዓለም አቀፍ ገጽታ ከሀገሪቱ ድፍድፍ ነዳጅ በላይ ነው። ከዚህ አይኮኒክ ሱ ጭፈራው ጋር በመጨረሻ ካፈር አንስቶ ከፍ ባደረገው የሳውዲ ፕሮ ሊግ ሻምፒዮን ሆኗል። ኮከቦቹ ሁሉ እርሱን ተከትለው ወደ ሳውዲ ፕሮ ሊግም ጎርፈዋል። 41 ዓመቱ ደርሶ ምንም እንዳላሸነፈ በየቀኑ ታትሮ ሌላኛውን የእግር ኳስ ሕይወቱ የሚገባውን ክብር ከሳውዲ ፕሮ ሊግ በመጨረሻ አሸንፏል። እርሱ የታታሪነት በነገሮች አለመርካት የሕይወት ከፍታ ሕያው ምልክት ነው። ለ1000 ጎል ዓላማው 973 ጎል ደርሷል። የሚቀረው 27 ጎል ብቻ ነው። ቃሉን አክብሮ ይፈጽመዋል። ለሰከንድ እንዳትጠራጠሩ። ለምን ካላችሁ እርሱ ክርስቲያኖ ሮናልዶ ነው። ሪከርዶች፣ ክብረ ወሰኖች ይታዘዙለታል እንጂ አይታዘዝላቸውም። ክርስቲያኖ በመጨረሻም ካልናስር ደጋፊዎች ማስጨፈሪያ ከበሮ ሱ ድለቃው ጋር ከመሐመድ ሰልማን ሀገርም በሻምፒዮንነት ክብር ነግሷል። የማዴራው ፈርጥ የቀያይ ሰይጣናቱ አውራ ነበር። የሪያል ማድሪዱ ታምረኛው ሳተናም ነበር። የአሮጊቷ ጁቤ ኩራት ስለመሆኑ ወደ ቱሪን ብቅ ይበሉ። ወደ ዩናይትድ ተመልሶም ለገናናው ማንቸስተር ዩናይትድ ለእርሱም ፈጽሞ በማይመጥኑት እንደ ቴንሃግ ያሉ አሰልጣኝ መሳይ ካድሬዎች ስር የዩናይትድ ድክመት የእርሱ ኢጎ ችግር እንደሆን ተደርጎ ተስሎ እንደተናፈቀ አላግባብ ቀያይ ሰይጣናቱን እንደወደደ ተሸኝቷል። በመጨረሻም ባልናስር ለሳውዲ እግር ኳስ አይረሴ ውለታውን ጸንቶ በተዋደቀ ታታሪነቱ የሳውዲ ሊግ ሻምፒዮን ሆኗል። ይህ ክብሩ ለልፋቱ የሚገባውም የሚመጥነውም ነው። እርሱ ዕድሜው 41 ተሻግሯል። አሁን እርሱ አንድ ነገር ብቻ ይቀረዋል። አንድ ነገር ብቻ። በመጨረሻው ላስት ዳንስ ወርቃማ የእግር ኳስ ኬሪየሩ እንደ ዋናው የታላቅነት ንግስና አጋሩ ሊዮኔል ሜሲ በዓለም እግር ኳስ ዋንጫው የመንገስ ራዕይ ያለው እንደ ብሩኖ ቢታኒያ፣ ሜንዴዝ ጃናቬዝ፣ በርናንዶ ሲልቫ ካሉ የኳስ አርቲስቶች ጋር ሀገሩን ፖርቱጋልን ከዓለም ዋንጫ መድረክ በታሪክ ለመጀመሪያ ጊዜ በከፍታ ማንገስ የመጨረሻው መጨረሻ የሕይወት ዘመን ግዳጅ ምናልባትም ክርስቲያኖ ሮናልዶ
በዓለም እግር ኳስ ዋንጫው ድል ጋር የመጀመሪያውም የመጨረሻውም የማይደገመው የፖርቹጋል የምንጊዜም ኮከብ ሊያደርገው ይችላል፣ ይሳካለታል። እንደ ዋና ተቀናቃኙ ሊዮኔል ሜሲ የኳታር ሉሲያል ዳንኪራዌ ስለሚለው የመጨረሻው መጨረሻ ቁልፍ ጥያቄ ቀጣዩ ጊዜ የማይቀረውን መልሶ ይዞ በጉጉት እየተጠባበቀ ይገኛል።